ኢትዮጵያዊነት ክብር ጥላ ውስጥ መኖር መቻል አለብን። እስካሁን መቀጠላችን ብዙ የሚያናዳቸው ሰዎች አሉ። ብዙ ጠላቶቻችን ተረባርበው ይሰራሉ። ሌላው ቢቀር እዚህ ቢሮ ላይ ያለ ሰው ወረቀት ገዝቶ የተቀመጠ ይኖራል። ነገ በሰው ፊት ማቅረብ የሚችለው ሀቅ ከሌለው ዛሬ ቀኑ እንደጨለመ እንዲቀጥል ከእንደነዚህ አይነት ገዳይ ቡድኖች ጋር ሊተባበር ይችላል። ተረጋግተን የምናወራው ብዙ ነገር አለ። ብቻ ግን ስላለፍን ነው ዛሬ የምናወራው። እና እነሱም የሚጮሁት ውስጥ ለውስጥ ሄደው አልሳካ ስትል ያቺ ነገርን በወሬ እንኳን ቢያንስ የሆነው ጅምብር እንፍጠር በሚል እንጂ አላደረጉት የለም። ያላረከሱት ሙያ ያልገቡበት ነገር የለም። አንድም ቀን ተማሪዎች ስለመመገባቸው አንድም ቀን 20 በላይ የሚሆኑ ማዕከላት ተዘጋጅተው በቀን አንዴ መመገብ የማይችሉ ሰዎች መመገባቸውን ጭራሽ እዛ ላይ የቀን ስራ እየሰሩ ገንዘብ እያገኙ ያንን በባንክ እየቆጠቡ የነሱንም ሲቀሙ የነበሩ ልጆች ሁሉ ያገኘንበት የውርደት እንትን ሁሉ አይተናልና በዛ መካከል ነው እየተሻገራለ ነው። እንደው እውነት ብለን እንትን አለ ማለት በጣም ስለሚለው ይሄ የፖለቲካው የባርነት ለባርነት ያልኳችሁ ፖለቲካችን ነገም ተለጎዳ የምንሰራበት የምንችለው ፖለቲካችን ብቻ አይደለም። ተቋማት ለምሳሌ የሰመጉ የሰብአዊ መብት ምናምን ጋር የተያዙ ተቋማት የተጠለፉ ናቸው፣ ነፃ አይደሉም። እዚህ ያለው መንግስት ነፃነት ቢሰጣቸው ሀገርን ለማዋረድና ለመሸጥ ስርዓተ መንግስትን ለመነቅነቅ ሀገር ለማፍረስ የሚያስችል ተልኮ ይዘው እየሰሩ ነው ያሉት። ምንድነው እዝነት እኮ ነው። አዛኝነት የትኛውም ቦታ ላይ ጭካኔ ያመጣል። እና የደቡብ ልጆች ያን ያህል ልጆች እንትን ሲሉ ከዛ ባህር ዳር ላይ እንደዛ ሙስሊም እህት ወንድሞቻችን እንደዛ ሲደረጉ ምን ያልተደረጋለ? መምህራን ተንበርክከው እንደዛ ሲደረጉ የትኛውም ቦታ ላይ አንዱም ላይ መጥተው ያውቁ። ይህን ካወቅን ገና ይህን ማዋቀር አለብን። ይህን የበሰበሰና ነጋዴ ራሱ የግድያና የዘረፋ አዋጅ አውጆ ከዛው በመግለጫው ደግሞ ሌላ ጥንካሬ ሌላ አቅም ለመፍጠር የሚመጣውን ሌባ ለማስወገድ ሁሉ አለን። አወቅነው አይደል? በቃ ነገ ምንም ያህል መልካም ነኝ ብሎ ቢመጣ አንቀበለው። ፖለቲከኛው ይህን ያህል የቁጥር ማዕት ተደርድሮ አንድ ፍሬ የሌለው ሀገርን ለመጠበቅ ሀገርን ለማስቀጠል የሚያስችል ወሬ እንኳን ማውራት የማይችል ማለት ነው። ወሬ እኮ መግለጫ ቢሰጥ ወሬ እኮ ግን እንደውም ኢትዮጵያ ምንም ወደብ እንዳታገኝ ብሎ 5 ፓርቲ 3 ፓርቲ ለብቻቸው 5 ፓርቲ ለብቻቸው አወጥቷል። አሁን በቅርቡም ደግሞ ምንድነው እኛ እንደውም እየታሰርንን ነን ምናምን ይላሉ። እንደውም ፈጣሪ ካለ በሀገር ስም የምትነግዱ ፖለቲከኞች በተለይ ለሌሎች የምታርፉ እኔ አንድ ሰው ክፉ ቢሆን ለራሱ ችግር የለብኝ፣ እኔንም ምንም ቢበድለኝ ችግር የለብኝ። ሌላ ሰው ግን እንዲሆን አልፈልግም። ሌላ ሰው እንዲበድል አልፈቅድም። አረም እንዲሆን አልፈቅድም። በሽታ እንዲሆን አልፈቅድም። ለሌሎች ሁሉ ለግሌ ጉዳይ ብዬ ችግር የለው። ሰው ሀገርን ያህል ህዝብ 120 ሚሊዮን 130 ሚሊዮን ህዝብ ያለባትን ሀገር ወደብ እንዳታገኝ የተሰራባት አሻጥር እንዳትፈታ የተሰራባትን ያሻጥር የተንኮል እንትን ሰብራ እንዳትወጣ መግለጫ ያወጣችሁ ሰዎች እናንተን መሬት ሁሉ እንዲክዳችሁ ነው ፈልገው። ፈጣሪ የፈጠረው መሬት ሁሉ እንዲክዳችሁ እናንተን ራሱ በጥይት መምታት ወር ምናምን እኮ ነፃ ማውጣት ነው። ምን ያደርጋል ግን ፍርዱን ፈጣሪ እንዲሰጥ ትክክለኛ ፍርድ የፈጣሪ ስለሆነ አይዛነፍም። እና በዓለም ላይም ፍርዱን ፈጣሪ ቢፈርድ ጥሩ ነው፣ ይፍረድ እላለሁ እንደኔ። እኛ ግን ከዛ ፍርድ ነፃ እንድንወጣ የሚጀግነው ማጀገን ዕውቀት ነው። ለመፍረድም ከመቸኮል ደግሞ መታቀብና ራሳችንን በመልካም ለማስሄድ ጥረት ማድረግ ይህም ራሱ ዕውቀት ነው። ይሳካ የሰዎች አቅም ምንጊዜም ሊሚቴሽን አለው፣ ውስንነት ይኖረዋል። እኔት ወንድሞችን በባህር በምን እያወሩ በየቀኑ ለልቅሶ ብቻ የሚነገረኝ እየጎተጎቶ ካለበት ከሞቀ ቤታቸው ላይ አሁን በመተማና በሱዳን አካባቢ ላይ ያለው ወደ ሊቢያ የሚደረገው የሰዎች ህገወጥ ዝውውር ስታዩ እዚህ ጋር ከሌና ከሌ እያሉ ገዳዮችን በዛ ህዝብ ስም ሰግስገው አስገብተው ለሌሎች ሲባል መሃል ላይ ገብቶ ያን ምንም የማያውቅን ህዝብ መበደል፣ ምንም የማያውቅን ህዝብ መግደል፣ ሲሞት የሱን ደም እየጠጡ ነው የሚያተርፉት። እንደዛ አይነት ውርደት ላይ ደግሞ ጀግና ብሎ የሚመጣ ነውረኛ ስታዩ መንግስት የውሸትን ወረርሽኝ ለማጥፋት መዝመት አለበት። መዝመት እንደ ኮሮና እንደ ሌሎችም ልዩ ዘመቻ እንደተደረገላቸው የአስቸኳይ ጊዜ አዋጅም ከሆነ ውሸትን ለማጽዳት በቲክቶክም ይሁን በምን በቃ እህት ወንድሞችን የማያውቁ ሰዎችን እየበከሉ ተስፋ የሚያስቆርጡ ሰዎችን የነሱን ተስፋ እስትንፋሳቸውን ማቋረጥ መቻል አለበት።
በተለይ ኢትዮጵያ ውስጥ ያሉ ሰዎችን የተለያየ ነገር ምንም እሱ በጦርነት እየተዋጋ ስንት ዋጋ የሚከፍለትን መከላከያ ሰራዊት፣ የደህንነት ቢሮ፣ ሌሎችም ፖሊሶች፣ አድማ በታኝ ምናምን አመራር ሳይቀር ዋጋ እየከፈሉበትን ያለውን ትግል ለማንኮላሸት ትንሽ ትልቁ አፍ ስላለው ብቻ በየቤቱ ተደብቆ የሚተፋውን ነገር ማስቆም መቻል አለበት። እዚህ ላይ ማድረግ የሚገባውን ካላደረገ በቃ ችግሩ የመንግስት ይሆናል ማለት ነው። እኔም ወደዛ እሄዳለሁ ወይም እዛ ውስጥ ያለ ተባይ ይኖራል እንጂ ትናንትና ያን ያህል በጥንቃቄ ያስወገዱትን ሆዳም እያጀገኑ እንግሊዛውያንን መርተው አምጥተው ቴዎድሮስን ያስወጉ ከዛ ቴዎድሮስም አብሮት የሚቆም ሰው ሲጠፋ እኔ እንደ መሪ ሆኜ እንደ ተማራኪና እንደ ውርደት አልቀበልም ብሎ የሞተን ሰው እዚህ ንጹሃን መሃል ላይ እሰለጠነ ህዝብ መሃል ላይ መጡ ያውሬነት ስራ ካልሰራ ብለው ያውሬነት ስራ ሊሰራ የመጣን አሳማ ጀግናው ቴዲ ብሎ ሲሉ እንደዚህ አይነቱን ነውረኛ ነውሩን ለሌላ ሳያስተላልፍ ቫይረሱን መቁረጥ መቻል አለበት። ይሄ የደህንነት ቢሮ ማንኛውም አክሽኑን ጠበቅ አድርጎ ባፉን በምኑም ደግሞ ከዚህ ጋር የቆመው ካለ አብሮ ያው ለጻድቃን የወረደ ለሃጣንም እንደዚሁ ለጻድቃን መትረፉ አይቀርም ያናሉ በየቦታው እንትን የሚላል ይሄን መጽየፍ አለበት። ገዳይ ነው። ከተማ ማለም ምንም የማያውቅ 4 ኪሎ አይሄድም ቦሌ ለምን አስገባውሽ? እንደዛ ካለ የሚያውቁ ሰው ጋር እኮ ይሞግት ይቅጠብ። ምንም የማያውቀው ሰው ግን ገበያ ደርሼ መጣሁ ብሎ ምናምን ገበያ መሃል ቦምባ ፈነዱ፣ ትምህርት ቤት ላይ ቦምባ ፈነዱ። ጭራሽ ያን በሽታ በየቤቱ ይዘውት መጡ። እንደነዚህ አይነቶች ጋር የቆመ ሰው በእውነት እርሱ እኔ እግዚአብሔር እሱ ይፍረድበት። ይሄንን እያጀገነ ሌላም ነውረኛ እንዲበዛ ለማድረግ ሌላም ገዳይ እንዲመጣ የምታጀግሩ ለዚህ ገንዘባችሁን፣ ዕውቀታችሁን፣ አእምሯችሁን ፈጣሪ የሰጣችሁን ጸጋ ሁሉ ስፖንሰር ያደረጋችሁ ፍርዱን ታገኙታላችሁ። ምንም በማምለጥ እንደዚህ ሸውዳችሁ ወይም ሰለጠን ብላችሁ የምታመልጡት ፍርድ አይደለም። ይሄ በግለሰቦች ምናምን አለ። የትም ቦታ ላይ ይሁን ጀግና ነኝ ብለህ ሳምንት 4 ቀን 5 ቀን እያልክ ስታቅራራ የነበርክ ሁሉ እንዲህ አይነት የረከሰ ታክሲ ለመያዝ ተሰልፎ የነበረን ሰው ወይም እንዴት ነው አዲስ አበባ ላይ ያለውን እስኪ ኑሮ ይቸካሩ። በዚህ ህዝብ መካከል እዝነት ምን አለ መኪና በኑሮኝ ምን አለ ይሄ ችግር በፈታውት ምን አለ ያስበላል እንጂ ጭራሽ ለእናንተ መሳሪያ ይዛችሁ ለዚህ ህዝብ ትመጣላችሁ። እና ይሄንን ደግሞ ጀግና ማለታቸው እና ይሄ ቀላል ውርደት አይደለም። አፍረናል። በሰው ስልጣን እንኳን ለማየት በርባናውያን አመለካከት ያውሬነት ባህሪ አይጠቅም። ጽንፍ ይዘን የምንሄደው የትኛውን ቦታ ላይ የምንሄድበት መንገድ በሙሉ አይጠቅምም። የመጣችሁበትን መንገድ ብታስታውሱ ብታዩ ያወቃችሁት ዕውቀትና የያዛችሁት አመለካከትም ይሄ እንዳልሆነ እንትን ትላላችሁ። እኛ በሐሳብም ደረጃ ዋናውን ነገር ማንም ይበል ማንም ሁነቱን የመቀየር የማስተካከል አቅሙ የፈጣሪ ነው። እሱ ጋር የምናውቀው አለ። በዛ አታስቡ። የኛም ብቻ እንዳንሳሳት። እኔ ጋር አሁን የተገናኘን እህት ወንድሞቼ እናንተ እንድትጠቀሙ ይፈልጋሉ፣ ደህና እንድትሆኑ ይፈልጋሉ። የምትፈልጉት ስኬት ሁሉ ከእናንተ ጋር እንዲሆን ይፈልጋሉ። ከምትወዷት ሀገራችሁ ጋር በስኬት እንድትኖሩ ይፈልጋሉ። የምሰራው ለዛ ነው። እሱ ነገር እንዲመጣ እንደሚመጣም አውቃለሁ፣ አምናለሁ። ማንም ይበል ማንም ውዱን አስወድዶ ይዞ መሄድ የሱ ነው። አይ ብሎ ማርከስም የራሱ ነው። ግን እውነታው ያ የትኛውም ገዳይ ቡድን የመጣንበትን ሁሉ ብታስታውሱ አሁን ቀጣይም ብዙ ነገሮች አሉ። ይሄ ተራ ፍርስራሽ ሆኖ ተስፋ የቆረጠ ቡድን በባርነት ያለ ሰው ዕቃ ነው። ዕቃነቱ ደግሞ እንደፈለጉት የሚያደርጉት ነው። ቦምብንም ሆነ የሆነ መሳሪያ ብትተኩሱት ተኩሳላችሁ። እዚህ ጋር ያሉ ሰዎች ግን የራሳቸውን መሳሪያ ያዙት፣ ራሳቸውን የሚመታቸው ነው። እሱን ነው እየመሰለ የሚሄደው። እኛ ብቻ በመልካም እንተባበር። የራቃ አስመስለን ለማራቅ ለመግፋት የከሌ ነው ብንለው አይሆንም። እሱ እንደዛ አይነት ነውረኛ በመካከላችን በቅሏል። በቃ ይሄን አረም ተረባርበን ለመንቀል መስራት እንጂ በልዩነት መካከል እድሜውን ማራዘም ተገቢ አይደለም። የትኛውም ቦታ ላይ ከህዝብ በላይ የሚሆን ነገር የለም። ማንኛውንም ማስተካከል የሚችለው ህዝብ ነው። ጥላቶቻችን ግን መግቢያ እስካገኙ ድረስ በሃይማኖት ይገባሉ፣ በዘረኝነት ይገባሉ። አንድ ሰው ብቻውን ቀርቶ በንዴትና በብስጭት ራሱን እስከሚያጠፋ ድረስ እንዲሄድ ለማድረግ ይሰራሉ እንጂ አይ ብለው አይቆሙ። ያ ተግባራቸው። አንድ አጋንንት የሆነ ሰው መላእክት አይሆንም። ከነሱ ምንም ነገር አንጠብቅም። ከዝንብ ማር አንጠብቅም። ገዳይነታቸውን ግን በዚህ ልክ ገልጠውልን በመዘናጋትም ቢሆን ነው አይደለም፣ በመደገፍ በመዘናጋትም ቢሆን የእንደነዚህ አይነት ርኩሶች
የሆነ ስኬት እንዲያገኙ አንፍቀድ የሚሉት ብዙ ስለሆነ ዓለም ላይ ያለው ነገር ይሄ ስለሆነ ኢትዮጵያ ውስጥ እኮ እስካሁን ድረስ ከተደገሰው ድግስ ሁሉ ነፃ እያወጣን ያለ እምነታችን ከፈጣሪ ጋር ያለን ግንኙነት ነው። ሌላው ምንም አይነት ነገር ቢኖር ገዳይነትን የማናበረታታ ባህልና አስተዳደግ ስላለ ነው። የትኛውም ጊዜ ምንም አይነት ጥላቻ ይኖራል ቦምብ ይዞ ህዝብ መሃል እንደዛ አይነት ሰብዕና የለውም ኢትዮጵያዊ። አሁን ወደዛ አይነት ልምምድ ለማስገባት የሚደረገው ነገር እንት ትላለችና በትግራይ እንደዛ ሊባል ይችላል። እዚህ ጋር ሲቀዘቅዝ ጉምዝ ሊደረግ ይችላል። ጋምቤላ ባለፈው የተሞከረው አለ። ሌላ ቦታ ላይ ምናምን ሊሞከር ይችላል። እንዴት እናጠፋለን? አንድ ከሆነ ጠላት ከሚያወራቸው ወጥመዶች ሁሉ ወጠን ሰቡን የምንለካው በስራው፣ በተግባሩ፣ በውሎ፣ በክስበቱ መዝነን ካጠፋ አጥፍቷል፣ ካላጠፋ አላጠፋም ብለን በስራው የምንወድ፣ በስራው የምንጠላ፣ በስራው የምንከስ፣ በስራው የምንቀጣ፣ በስራው የምንሸልም መሆን እስካልቻልን ድረስ እነዚህ በሽታዎች ይቀጥላሉ። ምን ነው የሚቀጥለው? ፈተናችን። የሚሞተው ማን ነው? ባፉ የሚሆን በእጁ የሆነ ስተት ውስጥ ያለ ሰው። አንደበቱንም እንኳን ያላጸዳ ወይ በማያውቀው ይሳደባል። አንድ ጽንፍ ላይ ቆሞ ይሳደባል። በየርኩበት እኔ ስገጥም ሙሉበትን ነው የምነግራችሁ። ዝርዝሩ እንደዚህ ነው እንደዛ ነው እያልን ብንልም በቃ ከዛ አያልፍም እኮ። እኛ አንድ ከሆነ ነገሩ ይከሽፋል። መሳሪያ ሲነግድ የነበረ ሰው አለ። አሁን ትዳሩን እንኳን ማትረፍ ያልቻለ ሰው። የምትሰሩት ስራ እንኳን ለሰው ልጆች መልካም ነገር የሚያመጣ ሁልጊዜ የሚያስመርቅ ሁልጊዜ ተባረኩ፣ እናንተን የወለደች እናት፣ እናንተን የወለደች እንደው ምድር፣ እናንተን የፈጠረ አምላክ ይመስገን የሚያስብል እንዴት የሚያስወድዱ ሰዎች እኮ እንደዛ ናቸው። በጣም አንድ ሰው አይደል በጣም አገሩን ሁሉ የሚያስቀድሰው፣ አንድ ሰው ደግሞ አገሩን ሁሉ ያስረግማል። ሰውኛ ድርሻ ከመልካሞች ጎራ እንሆናለን። 16 ሰው 5 ሰው በቂ ነው፣ ችግር የለውም። የሆነ ነገር ውሸት ስለተወደደ ብቻ መዋሸት የለብን። ለምን እንዋሻለን? አይገባንም። ዋሽተን ምንም ነገር ቢመጣ በሽተኛ ነው የሚያደርገን፣ ጤነኛ ነው። እና የትኛውም ቦታ ላይ ትልልቅ ሰዎች አሉ። የእኛን ህይወት እኔ ጋ ያለውን እዛ ያለውን አሁን ብናጣምር እዚህ ያለን ሰዎች እንኳ ብቻ ነገሮችን አቀናይተን ለመልካም ነገር ብናውል እኮ ምን ያህል ነው ሰው የሚቀየረው? የኢትዮጵያ ህዝብ በቀን አንዳንድ ብር፣ አሁን አንዳንድ ብር ራሱ ሳንቲሙ ቢያዝ ማንም ሰው አይዘው፣ ግን በቀን አንዳንድ ብር ቢያዋጣ ስንት ሰው ነው የምንቀይረው? በቀን አንዳንድ ብር ነው። አንዳንድ ብር ምንም ማንም እንኳን አንድ ብር 5 ብር አይዙም። አሁን ህፃናቶች ራሱ ስታዋቸው 5 ብር ብሰጧቸውም አይቀበሉም። ብስኩት እንኳን 10 ብር ነው ወይም ምናምን ነው የሚሉና አንዳንድ ብር ግን ብናወጣ በቀን የስንት ሰው ህይወት እንደምንቀይር አስብ። እነዚህ ሰዎች አንዴ በነሱ ቀብር ውስጥ እኔ የሚያሳዝኑኝ የወለዷቸው ልጆች ካሏቸው ነው። በኢትዮጵያ ላይ መከራን ለማዝነብ የሚሰሩ ኢትዮጵያዊ የሆኑ ሰዎች ከዛ ወደዛ ያሉትን ተዋቸው። የሆነ ነገር ይኖራል፣ ጤነኛ አመለካከት ባይሆንም የሆነ መጥፎ ዕቅድ ይኖራል፣ የኖሩበት ሊሆን ይችላል፣ ችግር የለም። ግን በዚች ሀገራቸው ላይ እንደዛ ያሉ ሰዎች ናቸውና ያ እልህ ያስይዛል። በዛ ምክንያት ነው እኔ ብቻ በቀር እንኳን እናንተ አይሳካም አይደለም እናንተን የላኳችሁን እመታለሁ የሚለው ድረስ የሚደርሰው በዛ ነውና ለምን ሐቅን የያዘ ሰው እንደዛ ነው የሚሆነው። ምንም ነገር ላይ በድፍረት መናገር ይችላል። የሆነ ምናምን ቢሆንስ አሁን ወይ ተከፋይ ወይ ምናምን የሆነ ገንዘብ ኖ ያ ራሱ ፍቅርን ለመግለጽ ከሆነ መልካም፣ ያ ካልሆነ ግን ነቲንግ። ገንዘቡ እዛው ሰውነትን የሚያሳጣ ገንዘብ ገደል ይግባ። ኢትዮጵያ ትቀጥላለች። መከላከያ የሚሆነው መሪዎችም መሪ ሆነው የሚቀጥሉት የኢትዮጵያ አምላክ የኢትዮጵያ ጀግኖች እናት አባቶቻችን በየቦታው የሚያደርጉት ከፈጣሪ ጋር ያላቸው መናበብ እንጂ በእዝነት እንዳልሆነ እንድታውቁልኝ። እኛ ሞራል ሳንሰጣቸው፣ እኛ እንደውም እየሰደብናቸው፣ እኛ እያጣጣልናቸው እኮ የእኛ መሪዎች ኢትዮጵያን ይዘው ይሄዱ፣ እኛ ራሱ ሳንደግፋቸው። ዛሬ በእንጦጦ ላይ ያሉ እናት አባቶቻችንን በእንደዛ አይነት መልኩ አደራጅቶ በጣም በሚገርም ሁኔታ ድሃ ሄዶ ተናግሮ ሲሰማ ነበር። ጭራሽ የድሃ የሚለውን ታፔላ እኮ በ3 በ5 ምስክር ነበር የሚያገኝ። ድሃ ለመሆንም ጉቦ ያስፈልግ ነበር። አሁን በዛ ያሉ ሰዎችን ፈልጎ አናግሮ ወደ አንድ ሰብሰብ አድርጎ የልማት አቅም ማረግ ቀላል ነገር አለ እና ይሄ ተሰጥኦ ነው። ሰው ሲያለቅስ ብቻ ደስ የሚለው ሰው አሁንም ማስለቀስ ላይ ይቀጥላል።
ሰው ሲስቅ ሲደሰት ሰላም ሲሆን የሚደሰት ደግሞ ያ የሱ ስጦታ ነውና ይሄንን ውድ ሀብት ይዘን እንቀጥላለን። ምንም ይባል ምንም ኢትዮጵያን ማስቀጠል የኛ ኃላፊነት ነው። ይሄ እንደ ዜጋ ግዴታችን ነው። ማንም ይሁን ማንም የምንችለው እናደርጋለን፣ ደሞም ይሳካል። በብዛት በምናምን አይደል፣ በእውቀትም በአመለካከት ቅን ማሰብ፣ ለሐቅ መኖር፣ ይሄ ብቻ ትልቅ አቅም ይሆናል ለኢትዮጵያ መሻገር። የዛ ባለቤት ትልቅ ስለሆነ እና በእንደዛ አይነት መልኩ እንሄዳለን። ትልልቅ ሰዎች አሉ ኢትዮጵያውያን፣ በዛም ይሁን በዚህ ነገሩ ራሱ እንደው በማወቃቸውን ብቻ የተለያየ ነገር እንትን የሚላቸው ፊት ለፊት መምጣት አለባቸው። የነሱ እውቀት፣ የነሱ ጥበብ፣ የነሱ ሀብት፣ የነሱ አጠቃላይ ማንኛውም ነገር ለኢትዮጵያ መሻገር፣ ለኢትዮጵያ ሲጣልባት ለኖረው ነገር በሙሉ መፍትሄ መስጠት አለበት። ስንክሳር የሚባለው ሻለቃ ዳዊት ነው ምናምን የሚባለው የበሰበሰ ሰውዬ እኮ ዛሬም ድረስ በስብሶ ኢትዮጵያን እያበጣበጠ ሰው ለምን እንደዛ እንላለን? እንኳን ይሄ ጭንጋፍ ለባንዳ የተላላከ አይ ቲንክ እኔ አሁን ብዙዎች የሆነ ሌላ ተደፍረው ይሆናል ምናምን እላቸዋለሁ። እሺ ሸዋን ግዛው ገብረወልድ ኦኬ፣ አዎ ይሄ የራስ ስም ነው ሸዋን ግዛው። ለምን ሐሳዊ መሲ ትሆናለህ? ሐቅን ማትይዝ አንተ ራሱ ለምን ትክዳለህ? ራስን አትካድ። መጀመሪያ ትክክለኛ ሁን አንተ ራስህ ማለት ነው። ኢንፍሌሽን መጣ ምንም መጣ መጀመሪያ ሰው ስትሆን ነው ሁሉ ነገር የሚፈታው። አሁን እኛ ጋር ባንዳ፣ ጽንፈኛ፣ ዘረኛ፣ ጎጠኛ ከዛ መውጣት እንደ ሀገር እንደ ሰው ቆመን ነገሮችን በሰው ስልጣን ሆነን ማየት ከዛ በኋላ ነው ስለ መፍትሄ የምናወራው። ቀጥለን አሁን እኮ የምናወራው ይሄ ሬት ነው እና አንተን የሚመስሉ ሰዎች ሊሆኑ ይችላሉ ወይ ተሸውደው ወይም ተስገብግበው ኑሮን እያጦዙ ያሉት በስልጣናቸውም ተቀምጠው ደግሞ ለባንዳ ያከራዩ የበሰበሱ ሰዎች ሊኖሩ ይችላሉ። ጀስት ያና ይህ እንደዚህ በሆነበት ነውና 5 ብር ምናምን አይቀበሉማ እንዴት ይሆናል? እና ይህንን ሁሉ ማወቅ ይኖርብሃል እንጂ እዚህ ጋር ምን አሰደበ? ለምሳሌ አንተ ሀገር ችግር የምትፈታው በስድብ ነው። ይሄ ነው ስልጣንህ፣ ይሄ ነው እውቀትህ። እና አሁን አንተን ወይ ዲፕሎማ ወይ ዲግሪ የሰጠህ ተቋም ራሱ አይረባም ማለት እኮ ነው። አንተን የወለደ አንተን ያሳደገ አንተን ያኖረ ምድር ራሱ አሁን ይሄን የተናገረ አንደበት ምን ብሎ ያኖራል? ፈጣሪ እስኪ ምኑ ይመጥናል? አይመጥንም። አሁን እንደዚህ አንተ እንደሰሰርበኝ እኔ ደግሞ ቀንድን አልኩ። በቃ ይሄ ነው መፍትሄ። መፍትሄ የሚመጣው ይሄ ነው ጭንቅላት፣ ይሄ ነው ሰው መሆን፣ ይሄ ነው ኢትዮጵያ የሚያስፈልጋል። እንደዚህ አይነት የወረደ ሳቤ ውስጥ ነው ማግኘት ያለብን። ድንቁርናም እኮ ወጋለሁ በበሰበሰው ላይ አሁን ምዘው መራመድ መዳከር አንዱ ባንዱ ይስቃል፣ ጀንበርም ትገባለች። ይሄ እኮ አይደለም ምሁርነት። አይ ጎበዝ ማለት እኮ ነው በሳሳት የምታስተካክል። ያንተ እውቀት እኮ የሚጎለው እኔ ይሄ በዚህ አይደለም ምክንያታዊ ነገር ስታስቀምጥ፣ ከዛ ደግሞ ስተቴን ሁሉ አርመህ ከወደቅኩበት አንስተህ አንተ ያልከው ነገር ላይ ስታደርሰኝ ነው እንጂ እኮ ሰደብከኝ ከኔ ባስክ በቃ። አይ ይሄ ስድብ በርግጥ አንተ ነው የሚገልጠው። ስድቦች ተቀባይነት የሚኖራቸው ወይም ደግሞ ዋጋ ወጡ የሚባለው የተሰደበው ሰው ከተቀበለው ነው ይባላል። እና እንደዚህ የሚባለውን ቃላቱን አጠቃቀም በሙሉ አንተ ነህ እኔ ፈጣሪ የማመሰግንበት ሐቅን የምናገርበት የትኛውም ቦታ ላይ ያለን በሽታ የምጠርግበት ያንን አቅም ፈጣሪን የምዘክርበት ፈጣሪን የማመሰግንበት ነው ያለው የኔ አንድ ቤት እንጂ ሰዎችን ፈጣሪ የሰራቸውን ሰዎች አልሸነሽም። በስራቸው ስራቸው እንዲሰጣቸው እንዳታልፋቸው ያደናገሩትን ደግሞ በቆፈሩት ቀብር ራሳቸው እንድትቀብር ነፃ አውጭነትን እንድታሳይ እያልኩ ምለው ለዛ ነው። ጋሽ ሸዋን ግዛው ሴትም ይሁን ወንድ እና ምኑ ይካድ እስኪ አሁን መጀመሪያ እኮ ሲጀምር ገዳይነት ነው እያወራን ያለው። ሐቁም ይሁን ምን ይሁን አንተ አሁን ምን ሰራ? ለምሳሌ አሁን ያለው የኑሮ ውድነት እንዲስተካከል መስሪያ ቤት ላይ ያሉ ሆዳሞች ጉቦ እንዳይቀበሉ የተቦታ ሄደ ከሰስክ ሐቅ ላይ ያሉ ሰዎች ደግሞ ከሐቃቸው እንዳይወጡ የደህንነት ብሎ ሊሆን ይችላል፣ መከላከያ ሰው የጸጥታ ሰዎች ሊሆኑ ይችላሉ። ሐቅን ወደህ የሃይማኖት አባቶች ሊሆኑ ይችላሉ። ከዛ መርህ ላይ እንዳይወርዱ አንተ አሁን ምን አደረካቸው? መከርክ፣ ዘከርክ፣ በግል ያረከውን ለራስን መልሱን ያዘው። ከዛ የራስን አስተዋጽኦ በዚህ መልኩ ሄጄ ነበር አልተሰማውም በል። አሁን እያልን ያለነው ገዳይነትን ይዞ መምጣት ይስራ የሚለው ላይ እንኳን አላደረሳችሁትም። እንደውም መንግስት እንኳን አምባገነን እንዲሆን በቃ እንዲዘናጋ ሁሉ ነው ያደረጋችሁ። የመንግስት ወዳጆች ናችሁ እኮ
አሁን ይሄንን የምትደግፈው ከሆነ ገዳዮች ጋር ነው እያወራን ነው። እዚህ ቦታ ላይ አይ ኑሮ ውድ ነው፣ ኢንፍሌሽን በጣም ሬቱ ጨምሯል፣ ሶዋት ሰውን ገብቶ እንጨፍጭፍ። እዚህ መፍትሄው ይሄ ነው። ይሄ ነው ጀግንነቱ። ነፃ አውጭነት እንደዚህ ነው መግደል። ጭራሽ እዛ ሰው ላይ ኑሮ ተወደደበት አልከው፣ ሰላሙን አሳጣኸው፣ መንገድ ዘጋህበት፣ ከዛ ኮስት ጨመረ፣ ከዛ ነጋዴም ደግሞ ተስገበገበ። በየቦታው ላይ ሌባው በቃ ያኮረፈው ሁሉ ተነሳ፣ መሳሪያ ኬላ እያቋቋመ አዲስ አበባ ለመግባት 20 ሺህ ብር ድረስ አንድ አይሱዙ ወይም ደግሞ አንድ ኤፌሳር እየከፈለ እንዲገባ አረከው እና ኑሮና አቀለልክለት። መከላከያ ላይ በመተኮስ ነው የሀገሪቱ ኢንፍሌሽን የሀገሪቱ ችግር የሚፈታው? መንገድ በመዝጋት ነው? ትምህርት ቤቶችን በማቃጠል ነው? ጤና ጣቢያዎችን በመዝረፍ ነው? ይሄ ነው ወይ ያወራን ያለ ነው እኮ? አዎ ልክ ነህ። አሁን አንተ ያልከው እሺ፣ ኢንፍሌሽን አለ፣ ችግር አለ። አዎ ችግር አለ። ችግር ባይኖር መቼ እናወራ ነበር? ግን ችግሩ ሌላ ችግር በመፍጠር ነው ወይ የሚፈታው ነው ጥያቄያችን። ችግሩን ለማውራት ራሱ ለመዘርዘር ራሱ እኮ አይበቃም። ሌላ ችግር ጨመራችሁበት እኮ። በአማራ ክልል ላይ ካለ አንተ ምናልባት አማራ የሚለው ኪስ ውስጥ ተወሽቀ ከሆነ ከደንበጫ አካባቢ ላይ ተነስቶ እስከ ፈረስ ቤት የሚሄደው ከፈረስ ቤት አዴት ባህር ዳር የሚገባውን መንገድ ያስቆመው ማን ነው? ከዱር ቤቴ ይስማላ፣ ከይስማላ ቁንዝላ፣ ከቁንዝላ ሻውራ፣ ከሻውራ ደለጎ ቋራ ዋና ከተማ ላይ ከዛ ሸሄዲ ገንዳ ውሃ ወይም የምዕራብ ጎንደር ዋና ከተማ መተማ የሚዘልቀውን አስፓልት መንገድ ነበር። እሱን ያስቆመው ማን ነው? በስንት ጊዜ ጥያቄ ወያኔ አጥፍቶት የነበረው የደብረ ማርቆስ አየር ማረፊያ እየተሰራ ነበር። የመተማም እንዲቀጥል እየተጠየቀ ነበርና ያንን ሁሉ ያስቆመው ማን ነው? የጎርጎራ ፕሮጀክት ለምንድን ነው እንዲቀር የተደረገው? እንዳይመረቅ የተደረገው ሰው ያንን ልማት ማደናቀፍ ነው ወይ የዛ ህዝብ ወዳጅ የሚሆነው? እና ማወቅ ካለብን የዛ ህዝብ ጠላት የሆነው ሁሉ ተባብሮ የላከው ነው። አሁን እንዳለው እንደ ጃዊሳና አማራ ክልል ላይ በተለይ እኛ አካባቢ ላይ እንደተነሳው አይነት የውርደት ስራ የሚሰራ የረከሰ ቡድን የትም አገር አይፈጠርም፣ ነገም አይኖርም። እና ሸዋን ግዛው ገብረወልድ አይ ቲንክ ገብረ ምናምን የሚለው ላይ ወይ ትግሬ ወይ ኤርትራዊ ትኖር ትችላለህ። ኤንዌይ ሰው ነህ፣ በቃ እኔ በሰውነት አከብርሃለሁ፣ ግን ራስን ጠብቅ። በቃ ራስን ሰውነትን ከፈጣሪ ጋር ከቤተሰብ የሆነ ኃላፊነት አለብህ። በዛ ስሜት በቃ ራስን ግለጥ። አንተ በእንደዚህ በባከነ ነገር ላይ ራስን መጥመድ የለብህም። ይህን ስትናገር አሁን ጥላቻ ምናምን ስታመጣ በሽተኛ ነው የምትሆነው። ትናደዳለህ ምናምን ትላለህ። እሱ ጤነኛ አያረግም፣ ራሱ መጥፎ በሽታ ስለሆነ ማለት ነው። ከዛ ይልቅ ለመፍትሄው ትናገራለህ። ይስማ የራሱ ጉዳይ፣ ለሰው መፍትሄውን ንገረው። እና የሆነ ቦታ ላይ ስንሄድ አንዴ ከመጀመሪያው ጀምረ መከላከያ ላይ ብልህን መከላከያን ራሱ እንደዚህ እንዲቋቋም ፈጣሪ ስላለ እንጂ እኮ መከላከያ እንዳትገቡ ብለን ቀስቅሰናል። አልቀሰቀሰም አማራ ነኝ የሚል ጎጠኛ። እኔ እኮ አሁን እንድናገር ራሱ ያደረገኝ አንዱ በድፍረት ጎጥ ውስጥ ገብቼ አላውቅም። በጣም ጠላለሁ። ሰውነት ከሚለኝ ጁንታ ተደበደበ ምናምን ጁንታ ይሄን ያህል ምናምን ሲባል በጣም ነበር የምናደደው። በጣም እናደድ ነበር። ይሄን ያህል ጁንታ ሞተ፣ ይሄን ያህል ተደመሰሰ ሲባል እቃጠል ነበር። ብታምኑም ባታምኑ እኔ እዚህ ጋር ያላችሁት ወንድሞቼ አይ ቲንክ እረዳችኋለሁ። በቃ ስሜቱ ሊኖር ይችላል። አሁን ሸዋንግዛውም የሆነ የተናደድክበት የሆነ ነገር ይኖራል፣ ግን መፍትሄ ላይ ያደርሳሉ ወይ ነው ካልኩሌሽኑ። እና በዛን ሰዓት ላይ የማንም ነጫጭባ አንዱን ገዳይ አንዱን ተገዳይ አድርጎ መሳቂያ መሳለቂያ በዚህ ዘመን እንደዛ በማድረጉ ብዬ ያንን ድግስ ለደገሱ ላይ ነበር መዘጋጀው። አሁንም ኢትዮጵያ ውስጥ እኮ ያለው ሰው እኮ ችግር የለበትም። ውጭ ሆነው አንድ መቋቋሚያ ይዘው ምንም ባፍጢሟን ብትደፋ በቃ እነሱ ቢያንስ ዛነን ብለው ስላሰቡ መርዷቸውን ሁሉ አገሬ ላይ የሚደግሱትን አለቃቸውን ብዬ የምቆጨው እኮ እኔ መሄጃ የለኝም አገሬን ትቻለድ። ከጥንትም ጀምሮ ነው። ለጉብኝት ሊሆን ይችላል ወደ ውጭ ማደው እግዚአብሔርም አያደርገው። መሰደድ አልፈልግም በግል የሄዱትን እህት ወንድሞችን እኮ በጣም ተቆርቁሬ ህይወታቸው እንዲሳካ በሚል መንፈስ ለማገልገል የመጣሁት እኮ እንዴት የሚናፍቁት ሀገር ላይ ክፎች ደግሞ ሌላ ወሬና ሌላ ጥፋት ሲደግሱ ምን ያህል ህመም እንደሚሰማቸው በማቀድና በመስማት እንጂ ሄርሜላ አረጋዊን ፒቲሽን አሰባስቦ ከስራ ውጭ ማድረግ ነው ወይ ኢትዮጵያዊ? ደግሞ የማናወራው ጉድ አለን። የጉድ አይነት የክፋት ጥግ እኮ ነው የምናየው።
ፒቲሽን አሰባስቦ የሆነን ዩቲዩብ አሁን የኮርዳዊትን ዩቲዩብ አዘጉ። በቃ ሱፐር ቻት እንዳይሰጥ ያ ነው ወይ ትግል? እንዴ በመዋደድ እኮ ነው ራሱ ሰዎችንም እኮ የምታሸንፏቸው። ፍቅር እኮ ነው ሰውን የሚያሸንፈው። እና የኛ አእምሮስ እንደው የሆነ ሰውን ለማነወር ነው ወይ መሆን ያለበት? ለስድብ እኮ ከሆነ ነው ያልኩ። አንድ ሱፐር ቻት ወር ምናምን የሆነ ነገር ብር ላግኝ እኮ ካልኩ አልኩ። አሁን ላይ የሚያወራው በቃ መሳደብ ነው። ወጥቼ አንዱ ቦታ ላይ ከሌ ምናምን ብዬ ብለው መንግስትን የሚሞግት ጠፋ። እስካሁን በመጣበት እሱን የሚበልጥ ሐሳብም ሆነ አሰራር የሚያቀርብ ሰው ጠፋ። ሰው እንደውም መንግስት እንዲዘናጋ እየተደረገ ነው። የተሻለ ነገር እንዲሄድ ማፋጠን አለ አይደል? አሯሯጭ ምናምን የሚባል ነገር አለ ሩጫ ላይ እንደዛ አይነት ሶ እንዳይዘናጋ ለማድረግ የሚያሯሩጥ ፓራላል ሆኖ ሊሄድ የሚችል ሰው እየፈለግን እያለ ጭራሽ እሱ ላይ ቦምባ ፈነዳለው። ጭራሽ እኔ ገዳይ ነኝ፣ ድርጊቱ ከመፈጸሙ እኔ ነኝ ኃላፊነት ወስጄ ጀግናው ብሎ መምጣት ችግር ይፈታል ወይ? ችግር አለ። ወለጋ ሰው ሞት ያለው ሰው ደብረ ማርቆስ ሰው መግደል አለበት? ይሄ ነው መፍትሄው? ወለጋ ሞትክ አማራ አለክ ያለው መራዊ መጨፍጨፍ ነው እንትኑ? ወለጋ ሰው ሞት ያለው ባህር ዳር ላይ 30 ምናምን ሙስሊም እህት ወንድሞችን አግቶ ብር መቀበል ነው ነፃ አውጭነት? ጭራሽ ስለዛ ሰው ምን ተብሎ ተመጥቶ ምንድነው እየተተገበረ ያለው እኮ ነው ጥያቄ። እንደ ደርዳሬ እኮ አሳማነት እንደሱ ያጨበጨበ የለም ለዚህ መንግስት ያሽቃበጠ። ስንት ሰው ነው አሽቃብጦ የነበረው? እንተና እኮ ይሄ ሻለቃ የሚባለው እኮ ስንክሳር ሳይቀር አጨብጭቧል ለዚህ መንግስት። የዛን ጊዜ አጨብጭበን እኮ ቢሆን አሁን መንግስትን ለመተቸትም ምን ለማለትም አንችልም። አሁን መንግስትን ማንም አይንከው እስክንል እኮ ያለው ገዳይነትን ይዞ የመጣ ቡድን ነው። ከገዳይነትማ እኔ ራሴ የመረጥኩትን በምርጫ ወርዳለሁ ብዬ እየጠበቅኩ ነበር። ሌላ ተወዳዳሪም የለም። ስለዚህ ይህን መንግስት ማጠንከር አለብኝ። እንደውም ዶክተር አብይን እንደዚህ ሲባል የሚተናቸው ከሆነ እነሱዎች ጸረ ኢትዮጵያ ናቸው። ዶክተር አብይን የበለጠ ማጀገን አለብኝ። መከላከያ ላይ ተደብቀው ተኩስ ከፈቱበት አይደል? በቃ እነዚህ ኢትዮጵያ ጥላቶች ናቸው። እንደውም ይባሳሉና እዚህ ደግሞ ሰርቶ ለፍቶ የሚያደር ህዝብ አለ። ደግሞ ጦርነት የጦር መሳሪያ ይዘው መጡ። እዛ ተዋቅረናል ገብተናል ብለው አሉ አይደለም? ሰው እነዚህን ሰዎች ቶሎ ማጥፋት አለብኝ። አይደለም እነሱ ልደግፋቸው፣ እኔ ራሱ አንዱ አጥፊያቸው ሆኜ መሰለፍ አለብኝ አልኩኛው። በምን በስራቸው እኔ የፈለኩት የኢትዮጵያ ህዝብ እኮ የፈለገው የተሻለ እሳቤ፣ የተሻለ አካሄድ እዚህ ጋር የተጠቀሰውን እንኳን ክፍተት ሞልቶ እንዴት እንደሚካሄድ ስትራቴጂ ነድፎ የሚያሳይ እንጂ መንገድ ይዘጋል፣ መንገድ ተዘጋ ብሎ ይጮሃል። መንገድ ሲዘጋ ኑሮ ኢንፍሌት ያደርጋል፣ ይኸው ኑሮ ተወደደ ብሎ ይመጣል። ሰው ያግታል፣ በዚህ መንገድ አትዱ ትታገታላችሁ ይላል። የደቡቦችን ሰዎች አይታ ያነው ኑሮ የሚፈታው ይሄ። በነገራችን ላይ ሐሳብ የምሰጠው ጀስት የሁሉንም ሰው ሐሳብ እንትን የሚልና ለሱም ይጠቅማል፣ ለሁሉም ሰው ይጠቅማል። ይሄ ድርጊቶችና ምናልባት የተዛባ አረዳዶች ካሉ የችግሩ ባለቤት አይ ቲንክ ባለፉት 30 ምናምን ዓመታት ውስጥ የነበረ ሰው ይሄ ሊጠፋዋል ብዬ አላምንም። አሁን እንዴት ነው በዚህ መንግስት እኮ ያለ ችግር ምናምን ይላል። የወለዳችሁት ልጅ በስንት ዓመቱ ነው ራሱን ችሎ ጎጆ የሚወጣው ወይስ ከእናንተ ትከሻ ላይ የሚወርደው? በሰው ልጆች ላይ ነው እየተሰራ ያለው። ይሄ እኮ እምነት ነው። እስራኤላውያንና ሌሎች እኮ ሄደው ተጋብተው በሽታ ይቀብራሉ፣ ይገባሉ፣ ይዋለዳሉ። በአንዱ እስራኤላዊ ነው፣ በአንዱ ኢትዮጵያዊ ነው። ከዛ ኢትዮጵያንም ለማጥፋት ለዛኛው እንደዚህ ለመላክ ለማጥመድ ይመቻል። ኢትዮጵያ ላስገባም እንዳትል ተወልዷል። የመንንም ለማጥፋት ሶሪያንም ለማጥፋት የሆነ ሀገራትን ሁሉ ለማፍረስ የሚጠቀሙበት አሻጥር ዘመናትን የሚሻገር የክፋት ቀብር ነው። ወያኔ እኮ በአቅሙ በዚህ በነበረው ወረራ ጊዜ የሴቶችና የህፃናትን አስከሬን እየሰበሰበ ለብቻው መርጦ እየሰበሰበ እየወሰደ ትግራይ ውስጥ ቀብሯል ነው የሚባለው። ነገ እንኳን ይኸውት የጅምላ ጭፍጨፋ ብለው ለመክሰስ ማለት ነው። እና ይሄ አይሆንም። አሁን እንደውም በላጭ ሆነ። ማንም ሰው በቀላሉ ሊረዳው የሚችል ስትራቴጂና አፈጻጸም ካልመጣ ራሱ እንዲህ በቀላሉ ያጨበጨበን ሰው ሁሉ የምንቀበልበት ሁኔታ ይቋርልም አሁን ያለው። ያሁኑ ደግሞ የሚገርመው አታሎ እኮ ለመብላት አታሎ ለማጥፋትም እኮ አልሞ በግልጽ ምን አባት አመጣለ የኔ ማጥቶን ከሆነ እገልሃለሁ፣ አሸብርሃለሁ ምናምን የሚል ያውሬ። ይሄ ተስፋ ቢስ ሲኮን ጭንቅላት ሲደርቅ ሰውነት ሲጠፋና አጋንንታዊ ማንነት ሲገነባ
ወራዳነትን በአደባባይ መመስከር እንትን ሲል ህሊና ምናምን የሚባሉ የሰው ልጆች ማሰሪያ የሆኑ ማንነቶች አሉ። እምነትም የሚሆኑ ህጎች፣ መርሆች ምናምን የሚባሉ የተለያዩ ለሰው ልጆች ውበት የሚሰጡ ሰውን በመርህ የሚያስሄዱ አርግ አታርግ እያሉ እየተሟገቱ የሚናገሩ ነገሮች አሉ። እነሱን ሁሉ ያጣ የመከነ ትውልድ ውጤቶች ናቸው እና ሚዲያ ላይ ብቻ ስለተጮኸ እነዛ ሰዎች ጮኸው ቢያታልሉት ሰው አያሳዝንም፣ ማለቅ ይችላል። እና ያንን ነው ለማየት የፈለግነው። እዚሁ ላይ ሌሎች የምናስረዳው የስራው ባለቤት ያ ነው። ቤት ኪራይ እዝነት የለውም። ገና እቃ ሲታዘዝ ነጋዴው ራሱ ደውሎ ምን ያህል ስግብግብነት እንዳለ ትናንትናም ዛሬም እያልኩ ያለሁት መላሳችንን እንቆጥብ። ጀግና ቴዎድሮስ እያለ የምናጨበጭብ ሰዎች መከራ ነው ወደ ቤታችን የምናመጣው። ይሄን እኔ ብሆን ብለን ወደ ራሳችን አድርገን ካላየነው ምንም ይባል ምንም እከሌን አሸንፋለሁ ብሎ መከላከያ ላይ ተኩሷል አይደል? ይቅጠም ከመከላከያ ጋር ምን ቦታው ነው የኔ እናት የኔ አባት እንትን የሚሉት እና ፍኖተ ሰላም ላይ ቦምብ አፈነዳ። ደግሞ ጭራሽ እዚህ አዲስ አበባ ልትመጣ ተራ ፍርስራሽነት፣ ተራ ባንዳነት ማለት ይሄ ነው። ይሄ ርካሽነት ነው። ይሄን ማድረግ ደግሞ እኔ ያልኩ አላልኩ አይደለም። ፈጣሪ እችን ባቀርንባትና በሰራንባት መልሷ ትመጣለች ቤታችን ድረስ። ሰው ይሆን አይነካም፣ ሰው ያልሆነም አይተርፍም። ሐቅን የያዘ ምንም አይሆንም። ከሐቅ ውጭ የሆነ የሚባልገው ሁሉ ደግሞ ይሰበስባታል፣ ይሆናል፣ አይበላትም። ይሄ ነው ሐቁና ወደ እውነቱ መሄድ እሱ ነው መፍትሄ የሚያመጣ ንግግር ላይ ብንነጋገር እንጂ እንደዛ ነው ተብሎ ተሰዳድቦ መሄዱ አይደለም። እኔ ሰዎችን ላግዝ፣ ለሰዎች መልካም ነገር ሰበብ ልሆን እንጂ ሰዎችን ላስቀይም አይደለም። እኔ ሰዎች ባለማወቅ ራሱ ሰው እንዲቀየመኝ አልፈልግም። ኦኬ ያው እንግዲህ ንጉሴ አስራት ሐሳብ እንትን የለውም ችግር የለውም። ሳራይም ሰላም ነሽ ወይ? የአማራን ክልሉን በጥብጠው አይደለም እንዴ? ሸዋን ግዛው የት ነው ያለው? መከላከያው ሁሉም ነገር ነው፣ ሀገሩን ይጠብቃል። እናንተ አሁን እንደተጎጂ ሆኖ ነው ማየት ያለ። ምክንያቱም አሁን ሸዋ ፈራው ተሳስቶ ከሆነ ከዚህ ስህተቱ ይመለሳል ወይም ማሰላሰል ይጀምራል። ራሱ ውስጥ ያለውን አቅሙን ይጠቀማል። አይ ሆን ብሎና ደግሞ በእንደነዛ አይነት ተከፋዮች ወር ምናምን አይነት ሰዎች ላይ ከሆነ ደግሞ አዝ እንደ ስትራቴጂ ነው ቢሆንም አይነት ላይ ይቀጥላል። ጀስትኛ ግን እንደዚህ ዛሬ እንደዚህ ተናገር ነው ነገ ምናምን ተነጎዳም አሁን በእንደዛው አይነት ነገር ካል እንጣላለን፣ በቃ እንለያያለን። ለዛሬው ግን ተሳስተ ከሆነ ዋናው የኛ መናገርን በራሱ ሰዎች ተሳስተው ከገቡበት እስኪ እንዲያሰላስሉ እነሱ ትልቅነታቸው እንዲያገኙ እኔ የተናገርኩትን ብቻም አይደለም መቀበል ያለ ሚዲያ መንካት ነው። ተች ያደርጋል፣ ይቀሰቅሳል፣ ያመላክታል። ያን ነገር እያሰፋን ሄደን በራሳችን የምንረዳበትን አቅም ከራሳችን እንድናመጣ እንጂ የሚዲያ ንግግር ውሳኔ ተደርጎ የሚሄድበት አይደለም። እሱን ነው እኔ አንዱ ለመናገር ወደ ሚዲያ የመጣሁት። ሚዲያ የተናገረው እንደ ተጨማሪ ግባት ለሰዎች ሊያገለግል እንጂ ዋና ውሳኔ ተደርጎ ሊሰማ አይገባም። በቃ መረጃ ይሰጣል እንደ ፕሮቶኮል እንደሆነ እንደ ተጨማሪ ግባት ሰዎች ሊጠቀሙበት ይገባል። ከዛ ውጭ ግን ዋና ተደርጎ አንድ ሰው እንዲሆናሉ ሲል አይ ሆናሉ በሚል የሚካሄድበትን አግባብ እቃወማለሁ። የኛን ትልቅነት፣ የኛን ሰዋዊነት፣ የኛን መለኮታዊ አቅም የሚያሳጣ ስለሆነ ሰማን፣ አጣራን፣ ከፈለግነው እንጠቀመዋለን፣ ካልፈለገው እንተዋዋለን ወደሚለው ለመሄድ ነው። አሁን ግን ሚዲያ ላይ እንዳላይ ሚዲያን ስታዩት ጦርነት ነው፣ ተኩስ ነው። ምንም አይነት ኃይል መልካም ነገር አይነገርበትም። ለምሳሌ በምርቶች ላይ ብትሄዱ ደብቁ የሚል ሊነገርበት ይችላል። ተወዷል፣ ረክሷል፣ ጥንቃቄ አድርጉ፣ መሸጥ ያለባቸው አጣሩ የሚል ነገር የለም። በቃ እንዳታመጡ ደብቁ ምናምን። ስንዴን የቅርቡ እንትን ብትወስዱት ሽንኩርት አሁን ዛሬ እኮ 40 ብር 30 ብር ሲገባ ሰው የሚያወራልን 150 ብር 200 ብር ገባ የተባለ ጊዜ ግን ተደጋግሞ ይነገር ነበር። ዛሬ ሲረክስ ለምንድን ነው? ሚዲያውና የሰው ልጆች እምነትና አካሄድ በሙሉ አጋንንታዊ የተዋረሰው ወደ ጥፋትና መጠፋፋት የሚጣደፍ መረጋጋት አልባ የሆነ በሁሉም ነገር ላይ ጭካኔ የተሞላበት የአውሬነት ባህሪ በዝቶ ይታያል። በተለይ ሚዲያው ላይ ነው። ይህ ሳይለንት ማጆሪቲ አለ። ምንም ነገር የሚያደርገውን በተግባር የሚያደርግ የማይናገር መንግስት ለምሳሌ ሳይለንቱ ማጆሪቲ ነው። በሰዓቱ 90% የሆነ ኢትዮጵያ ህዝብ ደግፎት ነበር። ራሱ አበላሸው እንጂ ትዕግስት ስኮላር አልቀጠልንም። አሁን ቲጂ አንድ ማረጋግጥልሽ ለምሳሌ አንዱ ራሱ ምን ብዬ ደግፌው ነው ምን ብዬ ወደኋላ የሚለው አይነት ብዙ ጥያቄ አለ እና የሆነ ሰው አጨበጭብ። አሁንም እኮ የሆነ ሰው ሰልፍ ቢያደርግ ሰልፍ ያደርጋል። በቃ ግን ጥቂት ሰዎች ለኛ ለማገልገል ብለው አይደለም የመጡት ነው። አሁን ትዕግስት ማወቅ ያለብሽ አማራጭ አለሽ። ያለን ሰው ቤቱን ይቀይራል፣ ቤቱን ያፈርሳል፣ የሆነ መኪናም ይቀይራል፣ ልብስም ይቀይራል።
ግን ልብስ ተቀያሪውን ሳይገዛ ልብሱን ያወልቃል እንዴ? ሲምፕል። በጣም ጥሩ የሆነ ዶክተር አብይና አጋሮችን የብልጽግናን ስርዓት ሊበልጥ የሚችል ስትራቴጂና አካሄድ ያለው አመራር ቢመጣ ሁሉም ሰው ይፈልገዋል። ያን ኢትዮጵያም ትፈልገዋለች። ግን መቼ ነው ያንን ሁሉ እስካሁን እያስተዋወቀ ህጉ በተቀመጠው የበለጠ ህግ አክባሪ ሆኖ እንደው ጦርነት እንኳን መንግስት እንዲህ ብሎ ቢነሳም አይ ቆይ ህዝቤ እንዳትነካ ሀገሬ እንዳትጎዳብኝ በሚል በእዝነት በኃላፊነት የህዝብ ተቆርቋሪነቱን የሀገር ፍቅሩን በመግለጽ እንጂ የጠላት ተላላኪ በመሆን መሳሪያ አንስቶ በመተኮስ አይደለም። ያንማ ኖረንበት እኮ ነው። በይቅርታ እንሻገር እንደመር ምናምን የሚለው ነገር ሁሉ አልጥመንም ያለው እኮ አንዴ በርግጫ ጀመር። በቃ ሲረገጥ ብቻ የሚደሰት ህዝብ መጣ። ጥሩ ነገሩን እያሳየ ሊያሳምን የሚችል አካሄድ በመሄድ እኮ ማንም ሰው ይወዳል። እና ትዕግስት ተክር ማን ብሎሽ ነበር የደገፍሽው? ለምንድን ነው አሁን የተውሽው? መጀመሪያ ራስሽ ብለሽ ነው ወይ የደገፍሽ? አሁንስ አንቺ ብለሽ ነው ወይ የተውሽው የሚለውን ቼክ አድርጊ ለራስሽ ማለት ነው። ነብዩ ዳዊት እንደነደና ማናም ሻለው የሚለው አቤት ወክቻው ላይ የመጣ ነው። ሌላ ቦታ ገብተ ነው። በእርግጥ አሁን ደረብረብ ብለናል። እኔ ደግሞ የኔትወርክ ጉዳይ ራሱ እንትን አለ ብሎ ነው እና አንዳንድ ችግሮች ከተፈቱ ሰዓቱን ራሱ ለሶስት ጊዜ የምንገባበትም ነገር ይሆናል። ግን በቀን ሙሉ ሲወራ የዋለውን ነገር በቀን አንዴ ገብተን እናከሽፈዋለን እናፈስደዋለን ይላል ሳራይ። ታውቋለች ይህንን ንግግር ማፍሰር ነው የኔ አሁን እዚህ ጋር መናገር እንኳን ተናገርኩ በዚህ ብቻ ደስ ይለኛል ምለው በቃ ምንም ሰዓት ይሁን ምንም በዛ ሰዓት መጥቼ በመናገሬ ደስ የሚለኝ ማፍሰር ይቻላል። እስካሁን ሰዓት ተወራ በቃ አሁን ይመታል። ደግሞ የሚቀጥለው ቃ እንደዛ ያን ኢትዮጵያ እናስቀጥላለን እና ለምን ያንን ነው ነብዩ ዳዊት ያው ለመግለጽ ለማስረዳት ከሆነ እንናገራለን። ነገም ተነጎዳም እንደዛ አይነቱ ሙግት ላይ አንገባም። አሁን አንዳንዶች ሳያውቁ ይገባሉ። አሁን የኔ ወንድም እያልኩ ምሳሌ የምነግርህ ነብዩ ስነግረው አንዴ ዘዋዳ ሄዳል አንዴ እዚህኛው ይሄድ ላለመጨበጥ ጥረት ያደርግና ከዛ እንደውም አንተ ደጋፊ ናል እኔ ደግፌው የሚቆም መንግስት እኔ ደግፌው እንትን የሚል መንግስት እኮ አይረባም ማለት ነው ብለዋል። ምክንያቱም አንድ ግለሰብ ደገፈው አልደገፈው የኔን ድጋፍ ምን ያደርግ ይፈልገዋል መንግስት እና አሰራሩን ደግፈዋለሁ ተሟጋች ይሄን ብለህ ነጥብ ጥቀስልኝ። አሁን አንተ የኮንዶሚኒየም ቤት ተመዝግበሃል ደርስ ብሏል። ቤት ቢሰጥ አሁን አንተ ዝም ልትል ትችላለህ አለው እሱና ይሄ ያንተ ችግር የግለሰብ ችግር የሀገር ችግር ሆኖ እንትን ማለት የለበትም። አይ በተረኝነት እንደዚህ ምናምን ተረኝነት ከሆነ አንተም ሰብሰብ በል እስኪ ከጓደኛ ጋር አብረቁም። አይ እሱማ አንዋደድም ካልተዋደድክ ተዋደድ። እኔ እናንተ ወንድማማች ነን። የኔ ትልቅ ነውና ከኔ ጋር ራሱ መች ትቆማለህ? ሰው ይሄንን እናምጣ መጀመሪያ። ይሄ እኮ አንዱ የጥላት ስራ ውጤት ነው። ሰው ከተዋደደ ከቆመ እኮ ሀብት እኮ አለ። አንዱ ተርፎት የሚደፋው አለ፣ አንዱ ባንክ ያስቀመጠው አለ፣ አንዱ ጋር ደግሞ የሌለው አለ። ከተዛዘንስ የፍቅር አምላክ ደግሞ የበለጠ በበረከት ያኖረናል። ከዛ በኋላም ደግሞ ማንንም አይችልም። 5 ሆኖ አይደል እንደ ወያኔዎች እስካሁን ድረስ አልፈታ ያለ የክፋት ቁልፍ በአገራችን ላይ ቆልፈው የሚያበጣብጡን እኮ 5 ነው 7 ሰዎች ናቸው መለሱት መሰረቱት የሚባሉት እና ዩኒቲ እነስ በጣም አቅም ይሰጣል። ሰው በየትኛውም አግባብ ላይ በምንም ይሁን በምንም ማስረዳት የምፈልገው ማንኛውም ክፉ ስራ ኢትዮጵያ ውስጥ ፍሬ አያፈራም። ይሞከራል። ተሞክሮም የሆነ ነገር እንኳን ማየት የቻልነው የኛ ቶሎ አለመቶበት ቶሎ አለመጸጸት እንጂ ያ ነገር ፍሬ ቢያፈራ ኖሮ እዚህ ድረስ አይደለም እንደርስ የነበረው። አሁንም የሚያቅዱትን ምናምን እዚህ ላይም ብዙ ነገር አለ። የሚያቦኩ ሰዎች አሉ። አሁንም ውሻ አለ አህያ እኔ ከጥንቆላ ጀምሮ ይጠቀማሉ ማለት እኮ ብዙ ነገር ይናገርና አልተሳክቶም። ባይደን ተቃጠለ የሚለውን ነብዩ እንግዲህ ባይደን ተቃጠለ ሌላ ቦታም ተቃጠላለ እንኳን እዚህ ሌላ እንትን የምንለውን እንቀጥላለን። በተለያየ ቦታ ላይ የሚያቅዱት የዓለም ሁኔታ አለ። እኛ ከተረጋጋንና እንትንታል ቶሎን በቃ ነገሩን አሳልጠን ወደ መልካም ነገሮች እንሄዳለን። ዛሬ እኮ አሁን እንደሆነ እዚህ ቦምባ እንደዛ ሆነ ሊተኩስ ነበር ጀግና ነው አይደለም የሚለው ላይ ኮንትስ ማለታችን እዚህ ቦታ ላይ ግድብ እንዴት እንስራ፣ እዚህ ላይ ያለ መንገድ ልማት አለ፣ እዚህ ላይ መንግስት ልማት አልሰራም፣ እዚህ ቦታ ላይ ይሄን ክፍተት ፈጥራል፣ እዚህ ኑሮ አስወድዳል፣ እዚህ ቦታ ላይ እንደ አይነት ባለጌ ሰው አስቀምጣል። አሁን የለም እንደዚህ አዲስ አበባ ማዘጋጃ ቤት እኮ የማይገባ ገንዘብ የሚቃረም ሰው እኮ አለ። አሁንም የሊዝ የተሰጠው መንግስት ፈቅዷል፣ ግን ቦታውን አላስረክብም ሌላ ምናምን ያለ እኮ የረከሰ ስራ የሚሰራ ሰው አለ። እሱን እንዳንናገር ሌላው የባሰ ዛሬ እኮ በሰላም ወጥ እንዳንገባ የሚያደርግ የቆሻሻ እጅ መጣና ለመንግስት ራሱ ወይም እንዳይገመገም ነፃነት ሰጠው ማለት እኮ እንጂ ይሄንን ነው እንዲህ ማውራት ያለብን። የነሱ ዓላማ ከዛ አሻግረን እዛ ስለ ወደብ ስናወራ እኮ እንዴ ደግሞ የነሱ እየተባልን ያለ ነው
አማራ ክልል ሲበርድ እዚህ ትግራይ ላይ ሲበርድ አማራ ከአማራ ኦሮሚያ ከኦሮሚያ ደግሞ አሁን ሌላ ቦታ ለመውሰድ ጥረት ሊደረግ ይችላል። ይሄ የሚደረገው እኛ እንዳንረጋጋ ያለንን ሀብት ለልማት እንዳንጠቀም ፍቅራችን እንዳያድግ በዓለም እውነት ላይ ተጽዕኖ ፈጣሪ ወይም ክብራችንን አስጠብቀን የምንሄድበት እድል እንዳይመጣ እህት ወንድሞቻችንን ከተለያዩ ህገወጥ ሰዎች አዘዋዋሪ ወጥመድ እንዳንጠብቅ ሀገራዊ ተስፋችንን እንዳናሳድግ በሀገራችን ላይ ያለውን መንግስት እኮ በመስደብ በማዋከብ አይደለም እኮ የምናስተካክል። እንደዛ አይነቱ ሌባ አለ እዚህ። ይሄ ዘመን በቃ ተመችቶታል። አሁን ከፈለገ ከመንግስት ጋር ይላል፣ ከፈለገ የሆነ ጎጥ ተከፍሎለታል። አንዱን እየሰደበ ያን የተልከሰከሰ የረከሰ ስራውን እያሰደ ያለበት እኮ ሰዓት አለ። ዛሬ በይፋ በሚመስል መልኩ እኮ በአንዳንድ ቦታዎች ላይ በይፋ የመንግስት ባለሙያዎች ሌባ ናቸው። ኖር ሁሉ የለም እኮ ይህን ያህል ገንዘብ አምጣ የሚባል የረከሰ ነገር የሚሰሩ ሰዎች እኮ አሉ። እነሱን ለመምታት ግን ቦምብ ልታፈነዳ እዚህ መጣ ነው ወይ የምትሞግታቸው? አልገባኝ ያለው እኮ እሱ ነው። ቦምብ ይዞ የመጣውን መጀመሪያ መምታት አለበት። በቃ ከዛ ቀጥሎ ነው እነሱ ቢያንስ በገንዘብ ነው እንትን እያሉ አድንሃለሁ ብሎ የሚገለኝን ሳልመታ ነው እንደ ጭራሽ እነሱ ጋር ሄደው የክፋትና የተንኮል ብዛት እኮ ነው እኛን ሰላም ያነሳን። በዛ ራሱ ለመቁጠር በደላችንን ለመቁጠር እንኳን ጊዜ እስክናጣ ድረስ የሚደረገውን ነገር እዛ ደም እንጂ እኔ አሁን ከሌ እንደዚህ ተባለ እንደ አይነት ሰው እዚህ ሞተ፣ ይሄ ተገደለ፣ መንገድ ተዘጋ፣ በዛ አካባቢ ይሄ እርምጃ ተወሰደ፣ እሱን ብዙ ሰው ይነግራችኋል። ብዙ ሰው እንኳን ተደርጎ አይደለም ሳይደረግ ብዙ ተስፋ የሚያስቆርጡ ስራዎችን የሚሰራ እንደውም እንደዛ አይነት ነገር ብናገር እኮ ገቢም ላገኝ ይችል ይሆናል። ምናልባት ዩቲዩብ ላይ ስንት ብር እንደሚገኝ አላውቅም። በርግጥ ግን ገቢ ይገኝበታል ሲባል ሰምቻለሁ ዩቲዩብ ላይ እና በዛ ማስቤ አይደለም እንትን ያልኩት። ጀስት እሱን ስላልሆነ አይደንቀኝም። በማግኘትም ከሆነ በወር ስንት ነው 19 ምናምን $19 ሰርቷል። ባለፈው አይቼዋለሁ። አንደኛው 10 ምናምን አሁን $8 ሰርቷል። በቃ እንደዚህ እያለ እንግዲህ በአመት $200-300 ሊሰራ ነው ማለት ነው። ወይም $100 ብሎ ይሄ ነው የሚያስዋሽ ወይስ ይሄ ነው ቀልብን የሚቀይር? ይሄ ነው ሰውነትን እንትን የሚል አይደለም። እና እንደዛ ገንዘብ ለማግኘት ብዬ ከሆነ ገንዘብ የከፈለ ሁሉ ሊጫወትብኝ ነው። እሱን አይደለም የምንሄደው። ሀገርና ያ ስለሚለያይ ነውና ሰው የሚወደውን አይነት ማስጨብጨብ ምናምን ይቻላል። ምናልባት የተለያዩ መረጃዎችን ለማጣቀስ ያክል ለማድረግ ፒሲ ምናምን ስናደርግ ሁኔታውን እንትን ካለ በዛ መልኩ እንቀጥላለን። ከዛ ውጭ ግን በሞባይልም ቢሆን የምናገረው ሀሳብ ለሰዎች የሚመች ነው ብዬ የማስበውን ነገር አስባለሁ። ዛሬ ባይታይም ግን ማንም ቦታ ላይ የሌለ ለኢትዮጵያ እና ለእውነት ልጆች የሚጠቅም አለ። በቃ ማንም ቦታ ይሄ እንዲሊሆን ነው እኔም አልናገረውም። ግን እርግጠኛ ሆኑ ኢትዮጵያ ትሻገራለች፣ ሐቀኞች ምንም አይሆኑም ማለት በቂ ነው። ይሄን ማየት ትችላላችሁ። ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ እንጂ ሊያጠፋ አይደለም። ይሄም እንደዚህ ነው። መንግስትና አጋሮቹ ሐቅን የያዘ እንደው አንድ ሰው አጠገቡ አይቆምም። እሱ ቤት ያለው ሰፊ የውይይት ጠረጴዛ ብቻ ነው። እኛ ምን ከውስጥ ጫማቸውን ሳያወልቁ ቦታውን ለማርከስ የሚገቡም አሉ፣ ግን አቅም የላቸውም። ፈተናማ አለ እኮ እንዴ! ጥንቁልናን ሁሉ ይጠቀማሉ እኮ። እነ ግብፅ እኮ ጠንቋይ ያስቀምጠው ቴሌቪዥን ላይ ኢንተርቪው የሚያደርጉ ናቸው። እና ብዙ ነገር አለ። የእናንተ መላችሁ የእናንተ የጋራ ስለሆነ ነው፣ ትልቅ አቅምም ስለሆነ ነው። እኔ አሁን ሙስሊም ክርስቲያን እንደዛ የሚለውን ሁሉ ማልቀበል አብረን ለመዋደድ የኔም መምሮች አሁን ድረስ የምመካበት ብዙ ምስጢራትን የገለጡልኝ አባቶች ሙስሊም ናቸው። በሃይማኖት 167 ዓመት ሰው ማግኘት ትልቅ እድል ነው። የ167 ዓመት ሰው እና ያንን ስለ እነሱ የሰጡኝን ምስጢር ነው እያካፈልኳቸው ያለሁት። በእስልምናው ውስጥ ሳዳቶች ምን ያደርጉ እንደነበር ያለውን ነው የምነግራችሁ። በክርስትና ውስጥ ደግሞ ገዳማት ውስጥ ያሉ እዚህ ጋር ያሉ ወሮበላ ምናምኖችን አለ በድፍረት የምሰድባቸው ህጉን እንደጣሱ ፊት ለፊትም የማደርገውን ነገር ነው። ቃል እግዚአብሔርን የሚስት መስቀሉ ላይ የያዙትን መስቀል የሚቃወም ስራ ስለሚሰሩ ነው። እኔን እናንተን ከስተታችን መልሰው ወደ መንግስተ ሰማያት ለማድረስ ኃላፊነት ተሰጧቸው ሰማያዊውን ስልጣን ተሸክመው እዚህ ምድራዊ ነገር ያማለላቸውና በርኩሰት ላይ ኖረው ግደሉ፣ ተጋደሉ፣ ተፋለጡ ብለው የሚያውጁ ሰዎችን በድፍረት ማወግዛቸው እና ምንም እንኳን እንደዛ ሆኖ ተንሸራተውልኝ ሰው የሚከብዳችሁ ሐቅን ሲይዝ እውነትን ሲኖር የእውነት ጌታ ያ ሲሆን እንደዚህ እንጂ ይሄ በጥፋት ላይ የበሰበሰ ሰው ተውት፣ ስራው ራሱ ጠፍቷልና የኛ ያልሆነ ምኞት በእንደነዛ አይነት ሰዎች ወጥመድ ውስጥ የሚጥልበት ሁኔታ ስላለ ጥላትም እስካሁን ድረስ እየተወራለት መቀጠሉ ስለሚነደኝ ነው እንጂ ያሸንፋሉ ኔቨር አሸንፍ
እንዲሆናል ወይ ኔቨር። መንግስታችን ይካሉ የለም። ተሳስቶ ቢሆን እኔ ብሳለሁ። የእውነቴን ነው የምላችሁ። እንደዚህ እያወቅኩት ነው እያወቅኩት እንትልን አልደግፍም። ይሄ በይስሙላ ራሱ ጥፋቱን ሸፋፍኝ ማለፍ አልችልም። እንደዚህ አይነት አይመቸኝም። እንደዚህ አይነትማ ቢሆን እኮ መስሪያ ቤትም አልለቅም። ጭራሽ የኛ አካባቢ የኛ ሀገር እኮ ባለስልጣን ቢሮክራት ነው። ካጨበጨባችሁለት አቤት አቤት አቶ ከሌ እኮ ከተባለ በውርደቱ ላይ ጥዝ ብሎ የሚጮህ ድንቁርናን በጭብጨባ የሚቀበል ባለስልጣን እኮ ነው ያለን። እና ያንን ለመቀየር የሚፍጨረጨሩ ሰዎች ምንም ያህል ፈተና ውስጥ ቢገቡ ነው አይገርመኝ። ሰውን ሲያሰቃይ ሲያንጓልል 30 ጊዜ እየታሸ እየተቆላ ባለጉዳይን ሲያስለቅስ የሚደሰት ባለጌ እኮ ነው። እና ያንን ብናወራ አሁንም ጥላት ያንን ይዞት የሚሄድ ለጥላት ለዚህኛው ችግሩን ለመፍታት ሳይሆን ለጥላት የሚበጅ ስለሆነ ጊዜ የማይሰጠው ላይ አተኩረን ጊዜ ወደሚሰጠው እንሄዳለን ተብሎ ነው እንጂ ሙሉ በኩል ላይ ቢሆን ይሄ ሁሉ ነውር ከየት መጣ? ዛሬ እዛ ልጆች ሲገቡ እኮ ሰውየው በሌላ ቢገባ መሳሪያውን እኮ ወይ የሰጠው ወይ አሽወልኮ ያስገባለት ይኖራል እኮ። ዝም ብሎ እድሜ አይረዝምም። የዓለም አሸባሪዎችን ሌላ ፈጠራቸው እኮ ብንል እድሜያቸውን ድረስ የሚያደርገው ኃያል ነኝ የሚለው አካል ነው ሲሆን ከመፍጠሩ ጀምሮ ነው የፈጠራቸው። የሚያስታጥቃቸው እሱ ነው። የማይፈልገውን በጀርባ ብር ወጦ እንዲገሉ ያዛል። በዚህኛው ደግሞ ሰላም እናስከብር ጸረ አሸባሪ የሚል አዋጅ ያወጣል። እንድና እንደ እየተደረገ ነው። ግን መስቀል ይዞ እሽጉጥ ላይ መስቀል አለው አሉ። እዚህ አሁን ትናንት ነው ላይ መስቀል ይዞ ግደሉ የሚለው ያጳጳሱ እንግዲህ ይሄ ልጅ ሰምቷል ማለት ነው። ትናንትና የሞተው እና ከሞተ በኋላ አስክሬን ይዞ አስክሬን ማጀገን። ሰውን አክብሩ። ሰው ይከበር መጀመሪያ፣ ሰው ይወደድ። ሰውን ምንታቸው ምን ምንለው እንዲስተካከል እኮ ነው እንጂ ጉድለቱ ላይ ለማፌዝ እኮ አይደለም። የማይድኑት ሆነው ግን ለሌላ በሽታቸውን እያካፈሉ ሌሎችን ስለሚያሳስቱ ነው። አሁን ቅድም የምንሰድባቸው ይሄ በርባን ማህበርተኞችና የባርነት ፖለቲካ የምንለው መግለጫ የሚሰጡ ሀገር ለማዋረድ ነው። መግለጫ የሚሰጡ ህዝብን እንትን ለማለት ነው። አሁን ያሉ ፖለቲከኞችን ሁሉ ሰዷቸው። ስለዚህ ስለ አዲስ አበባው ምንም አላሉ። ስለዛ ባህር ዳር ላይ ስለተፈጸመው ሙስሊሙ ቤተሰብ ላይ ምንም አላሉ። ፍኖተ ሰላም ላይ ስለደረሰው የቦምብ አደጋ ምንም አላሉ። አስቡ። ወደብ እንትን ሲል ተናገሩ። እስረኛ በአባላቶቻችን ምናምን ብሎ ከትናንት ወዲያ ምናምን ባለው ላይ አሳይቻቸዋለሁ። ማዋከብና ማሳደድ ብለዋል። የተላላኪነት ሀገርን ለባርነት ለመሸጥ እነሱ በባርነት የሚኖሩበት ፖለቲካ ሂደት ነው ያለው። ይሄ ተቋማትንም እንትን ይላል። በተለይ ከኤንጂኦስ ጋር ተግባረ ሰናይ ምናምን ተብለው የተቋቋሙትን ሁሉ ጨምሮ አንዱ ሰብአዊ መብትና እንደዚህ ገለልተኛ እንዲሆን መንግስት ጉዳዩን እንትን ብሏል። እነዚህና መሰል ሌሎች የስደተኛ ምናምን እየተባሉ ያሉትን ሁሉ ስታዩ ይሄን ጉዳይ ለማባባስ የተቋቋሙ ባርነት ለባርነት ወይም የባርነት ለባርነት ራስን በባርነት አምሮ ሀገርንም ለባርነት ለመሸጥ የሚደረግ ፖለቲካ ነው ኢትዮጵያ ውስጥ ያለው። ይሄ አይደለም ካለኝ ይሞግቱኝ። እስካሁን ድረስ ራሱ ስለ ፖለቲከኞች የምለው ነገር ቢኖር ሐሳብ ቢሰጡ ከቻሉ ሀገርኛ ዘዬ የኢኮኖሚም የኃይልም ምንጫቸው ህዝብ መሆኑን አምነው የሚዋቀሩ ካሉ ይዋቀሩ እንዳዲስ። ከዛ ውጭ ግን እስካሁን የመጡትን በሙሉ የምናያቸው ዛሬም ድረስ በሰሩት የምንረዳቸው ራሳቸው በባርነት ኖረው ሀገርንም ደግሞ ወደ ባርነት ህዝብንም ለባርነት ለመሸጥ የሚሰሩ ናቸው። መታገያ ነው የወደብ ጉዳይ ያሉት ሁሉ ወደብ ለኢትዮጵያ ያስፈልጋል ብለው ደግፈው አልወጡ። ከዛ ከወደቁበትና ከኤርትራን በራ ከየትኛውም ቦታ ላይ ተሰብስበው ሀገራቸው ላይ ያስገባውን ስርዓት እንዲህ ብለን ነበር መጀመሪያ የሰበሰብከን፣ አሁን ደግሞ እንዲህ ብለህ አገለልከን ብለው ሲሞግቱት አላየንም። እኛ የምንፈልገው በምክንያት እንዲህ ብለን ተነጋግረን ይሄን ቃል አፍርሰሃል፣ እንዲህ ብለን ተስማምተን ይሄን ቃል ሽርሃል የሚል መንግስት እንዲሞግቱ ፈልጋለሁ። ነገር ግን ዝም ብሎ የሚሳደብን ሰው ካየው ራሱ የሚሳደበውን ሰው ነው እኔ ምጠላውም ማወግዘው። ያ የተሰደበውን አካል ደግሞ በጣም ደግፈዋለሁ፣ በጣም እንከባከባለሁ። እና ዶክተር አብይን አሁን እነዚህ ድብኝቶች ፍኝቶች ምናምን በጮህበት ቁጥር የበለጠ እንዳከብረው ስሙን ራሱ ለመጥራት እስክሳቀቅ ድረስ የሆነ በጣም የምትወዱትን ሰው ብዙ ጊዜ አጠሩትም። እኔ ዶክተር አብይን ብዙ ጊዜ ስሙን ላለመጥራት ሁሉ እምፈራው እሳሳለሁ። እስከዚህ ድረስ ነው የምወደው። ልጁ ቢያጠፋ እቀጣዋለሁ። ዝም ብዬ አሁን ጥሩ ስለሰራ አጨብጭቤ ልተው አይደለም። እቀጣዋለሁ ወይም እመክረዋለሁ፣ እገስጸዋለሁ፣ አብሬው እቆማለሁ።
መሄድ የሚገባኝን ያህል ትዕግስቴ የሰውነት አቅሜ እስከፈቀደው ድረስ አብሬው ቆማለሁ። ያንን ሁሉ ካደረኩ በኋላ ነው ለመውቀስም ለመስደብም የሚመች እንጂ እንዲህ ዝም ብሎ የሆነ ነገር በማለት ብቻ አይደለም። ሳይድ ኡመር ኦኬ፣ ዶክተር ሳይድ ተባረክልኝ። እውነት መቼም ተደብቃ አትቀርም፣ በርታ፣ የጊዜ ጉዳይ ነው። ኢትዮጵያ ጠላቶቿን እንዳንተ ባሉ ጠንካራ ልጆቿ ታሳፍራለች። በጽናት ወደማይቀረው የወርቃማ ዘመኗም ትገሰግሳለች። ቃል ለምድር ቃል ለሰማይ። በእውነት ነው። እውነት ዶክተር ሳይድ እንግዲህ በጣም ሌላም ጊዜ ያው ሁልጊዜ የምታደርገው ነገር አለ። በተለያዩ ሚዲያዎች የእውነት ሚዲያዎች ላይ የማያለው ተባረክ። ኢትዮጵያ ባለበት በረካውን እንግዲህ አላህም በረካውን ለአንተ ያድርግ፣ ባለበት ጥበቃውን ሁሉ ያበርታ። እንግዲህ በሰላሙ ባላፊዙ እያልን ባላዩ የምንለው ነገር አለ። እውነት የኢትዮጵያ ልጆች በያላችሁበት ስኬትን ይስጣችሁ። ዶክተር ሳይድም ለምታደርገው ነገር ሁሉ እግዚአብሔር ይባርክህ። ባለበት ሁሉ ነገር ይሳካልህ። የምትናፍቁትን እንድትሆንላችሁ የምትፈልጉትን የሀገራችሁንም ስኬት እንድታዩ ላለሁ ነው። እዛ ላይ ለመድረስ ማድረግ ያለብን ሁሉ በሁሉም ነገር ላይ ተሳትፈን ይህን ነገር ለማስተካከል እንሰራለን እንጂ እልህ ሊይዘን ሁሉ ይገባል። ሰው ለማፍረስ ያለ ገዳይ እየተጀገነ እየተጨበጨበለት ምን ያልገደሉን ጊዜ አለ እያሉ ትናንትና ሰምታችኋቸው ከሆነ አንዱ ጀነራል ምን ያልገደሉበት ጊዜ አለ፣ እኔን ራሱ 3 ጊዜ ምናምን ገለውኛል ሲሉ በዚህ ልክ በሀገሩ ላይ ነውርን ለማምጣት እንትን የሚለውና ያ ሁሉ ነገር እያለ የመጣንበትን መከራ ሁሉ ቆጥረን ነገ ምንም አይነት ጥፋት እንዳይመጣ አብረን በመቆም ያን ነገር የመከራውን ዘመን ማሳጠር የስኬታችንን ዘመን ደግሞ ማፋጠን ላይ መስራት ይኖርብናል እንጂ ይሄ ነው ያ ነው ብንለው እኔ እንጃ። ይሄንን በክፋት የቆሙ ሰዎች እንትን ሊሉ አይችሉም። በቃ እውነትን ያዘ ሰው እውነቱን ነግሮ ሰርቶ ሲያበቃ እንኳን ትንሽ አሁን እያወሩ እነዚህ ክፎች ትንሽ ስለሆነ ልማት የሆነች ትንሽ አውርተው ክፋታቸውን እየጨመሩ ቢሄዱ ሁሉ ለመለየት እንቸገር ነበር። እውነታቸውን ሊሆን ይችላል እኮ አይ ምናምን እያል እንምታታ ሁሉ ነበር። ግን እነሱ በግልጽ ነው የመጡት። በግልጽ ማፍረስ፣ ማፈናቀል የሚሰሩትን አሻጥር በዚሁ ላይ እኔ በተግባር በቅማንትና አማራ በትግሬና አማራ ብለው ከ2008 እስከ 2012 ድረስ እዛ መተማና እስከ ጎንደር ባለው ላይ የሆነውን ዘውጋ ስላየሁት ነውና መግደል፣ ማፈናቀል፣ ማባረር ችግሩን አንዱ ባንዱ ያላከከ አሁንም ጥፋቱን ማስቀጠል ነው። የሚቆም ነገር የለውም። አለማስጀመር ነው ትልቁ አቅም። ለምሳሌ አዲስ አበባ ላይ እንደዛ አሉና እንትን ሲሉ አይ ይሄ ጉዳይ በቃ በፍጹም እንደ አይነት ነውር አይወክለንም ብለን ተረባርበን ከዛ ጋር ያሉ ነገሮችን በሙሉ ቆርጠን እስካላቆምን ድረስ አይከሌ በሚለው በዚህ አሁን ባለችው ክፍተት ላይ ሊያቆዩት የሚችሉት በሽታ ይኖራል ማለት ነው። ተሎ ብለን ዝግትግት አድርገን ገዳይ ነው በቃ እንደ አይነት ነገር እናወግዛለን ብለን ካልን ግን እኛም ነፃ እንወጣለን። እዚህ ጋር ተጠልፎ የሚገቡ ሰዎችን ሁሉ ነፃ እናወጣለን። የሀገራችንን ልማት እናፋጥናለን። የሚጎዱ ሰዎችን ሁሉ እንጠብቃለን። እዛ ጋር ካየነው ላይ ከተባለ መጀመሪያ ሄዶ ያፈናቅላል። የሚያፈናቅል ቡድን ይዘጋጃል፣ ያፈናቅላል። ያ በወሬም እንትን ይላል። የደረሰበት መከራ እንደደረሰን እንደማሳያው ነው። ያልደረሰበት ደግሞ በወሬ በጣም ቴንሽን ውስጥ እንዲገባ ባለበት ፍሪዝ እንዲያደርግ እንዲጨነቅ እንዲጠበቅ ራሱን በራሱ ማንቀሳቀስ ሁሉ እንዳይችል ይደረጋል። ከዛ ይፈናቀላል። ከዛ በኋላ ከተያዘው ቦታ ላይ ከተያዘ በኋላ እንደገና ምን ይደረጋል? አይ ሊመለስ ሲል መንግስት እንዳትመለሱ የሚለው ፕሮፓጋንዳ ይሄዳል። እንደገና ይወት እንዲህ እየተሰቃዩ ናቸው የሚለው ፕሮፓጋንዳ ይካሄዳል። ከዛ ውስጥ ለቅጥር ነፍሰ ገዳይ ወይም ለአሸባሪነት የሚመለመል የሚሸጥ ካለ እንደዛ ይታለላል። ይሄ ከሆነ በኋላ ደግሞ አይ መንግስት ብሎ አሸንፎ ከሄደስ አላልኩም ለማለት ተከትለው ሄደው ጥፋት ይሰሩና መልሰው አትሂዱ ብዬ ነበር እኮ ይኸው ደግሞ መልሼ አሰፈርኩኝ ብሎ አስጨፈጨፋቸው የሚል እቅድ አለ። ደግሞ ሁሉም ላይ ማን ያለው ጥላት መጀመሪያ አፈናቀለ፣ እዛ ካምፕ ላይ አስገባ፣ ከዛ ይወጡም አለ። ካወጡ በኋላ ደግሞ ምናል እገላለሁ እንዳትሄዱ ብሎ ቴንሽን አሁንም አመጣ። ከሄዱ በኋላ ደግሞ እምቢ ብለው ሄዶ ገደለ። እንደገና ይው አስገደላችሁ ብሎ እዛው ጋር ይጮሃል። እንደገና በዛኛውም ደግሞ ይኸው እንደዚህ ጨፍጫፊ ነው የሚል በሁሉም ቦታ ላይ ጥላት ተናቦ ተሰባስቦ ይሰራል ማለት ነው። ሰውኛም ቢያንስ ያንን ሀቅን ይዘን እውነትን ይዘን እንዴት ተሰባስበን አንሰራም? እንዴት ያየነውን ነገር እንኳን ለማክሸፍ ለምን አንሰራም? ይሄ ባለስልጣን ላይ ቆሞ ያለውን ሰው ብታ 100,000 ወይ 200,000 ሰው አለበት ከተማ ላይ 5-6 ሰዎች ናቸው ጀስት በስርቆት ላይ ያሉ። እነዛን ሰዎች እኛ ብዙ ሆነን ጥቂቶች በዛ ልክ እንዲያሽከረክሩ እንዲጫወቱብን ከፈቀድንላቸው በእነሱ ከሁሉ አይደለም እና በባለቤትነት መጠን ነገሩን ተጋፍጠን
ወደ እውነት እስካልሄድን ድረስ ገዳይ ገዳይነቱ፣ ነውረኛም ነውረኛ ነው፣ ባንዳም ባንዳነቱ መቀጠሉ አይቀርም። ይሄ ካየነው እላችን ላይ ከደረሰው መከራ የተማርነው ሲሆን በታሪክ በቂሷ እንደዚህ ምንድነው በተለያየ ቦታ ላይ በቃ ተረትና ምሳሌ በጦጣና በዝንጀሮ ቢሆን የተተረተ ነገር ሊያስተምር ይገባል። ዛሬ አልማርካል ንግድ እኮ ነው። ኦሮሞ ከተባለ በኦሮሞ ስም መምጣት፣ አማራ ከተባለ በአማራ ስም መምጣት፣ ትግሬ ከተባለ በዛ ስም መምጣት። ዘመድኩን ሐረሬ ነው። ይሄ ማነው ወደ ደቡብ አካባቢ ነው። እንደው በዚህ ከኢትዮጵያዊነት እንኳን ዝቅ ብንል መሳይ መኮንን እንደዛ ነው። በእንደዛ አይነት እንኳን ብንል ግን አማራ ነኝ ይላል። አማራ ይሁን አሁን ምን አገባኝ ነኝ፣ ኦሮሞ ይሁን አሁን ምን አገባኝ። እኔ ጋር ያለው ውል ግን ስለ ስራው መሆን የለበትም። መልካም ከሆነ ለምንድን ነው የማልወደው? አንድ ኢትዮጵያዊ ከጃፓናውያን ጋር እየተጋባ ከቻይናውያን ጋር ተጋብቶ የኖረ ማሌዥያ ጋር የትኛውም ዓለም ክፍል ላይ ሄዶ ተጋብቶ ተዋልዶ በፍቅር ነው የምንኖረው። ምንም ልዩነት የለም። ጭራሽ ኢትዮጵያ ውስጥ ላይ እኔ ስለ ልዩነቱ ገና ሰዎች ባወሩት የእነሱን ቅዠት ወርሼ እነሱን በሽታ ወርሼ የራሴ በሽታ አድርጌ ከመታመም ያ ስለ ሰውነቱን የፈጠረው ጋር እንደዚህ ከኔ ጋር ስላለው ነገር፣ ነጋዴ ከሆነ ከንግዴ ጋር፣ ሐኪም ከሆነ ከሕክምናው ጋር፣ የጸጥታ ሰው ከሆነ ከጸጥታው ጋር ከኔ የሚመቸኝ ስራ ሰራ አልሰራም ነው ጥያቄው እንጂ በእንደዛ አይነት አዙሪት ውስጥ መሄዳችንን ማቆም። በቃ በስራው መዝናለሁ እኔ ሰውነቴ እስካሁን ድረስ ተታልያለሁ ከዚህ በኋላ አልታለልም የሚለው አቋም ላይ እስካልመጣን ድረስ መሸቀያ መሆናችን አይቀርም። እዛ ሲቀዘቅዝ እዛ ሲቀዘቅዝ እዛ እየተባለ የሚሄደውን ነገር እናስቁም እንጂ ይሄ የባርነትና ለባርነት የሚደረገው ፖለቲከኞችም ይህን አካሄድ ካልቀየሩ ምንም ራሱ መንግስትንም የሚያዘናጉት ይመስለኛል። የሚሰሙን ፖለቲከኞች ካሉ አቋም ይዘው የተሰራውን ተሰራ ብለው በማድነቅ የጎደለውን ይንገሩ። የምንሰማው ከዛ ሲሆን የተሰራውን ሁሉ ረስተው አልተሰራም የሚል ወቀሳ ላይ ከመጡ እነሱ ጥላቶቻችን ናቸው። ወይም ሀገራችንን አሳልፈው ለመሸጥ ሌላ የወያኔን ባርነት ሀገራችን ላይ ለማሸከም የሚመጡ ከሃዲዎች ናቸው ነው የምለው። የበርባን ማህበርተኞች በየትኛውም አግባብ ላይ በማወቅ ምን ባለማወቅ ይህን ጉዳይ የምትደግፉ ሞት የምታወሩ እልቂት የምታወሩ ስለ እልቂት ብቻ የምትሰብኩ የምታስፈራሩ በመሞትና ምን በማለት ላይ እንደዚህ ገዳይን የምታጀግኑ እና ሌላ ገዳይ ለመመልመል የምትጣደፉ ሁሉ የእናንተ የበርባን ማህበርተኞች አቁሙ። ይህንንም ሰዎች መጋራት የለብንም። ተስፋ የሚሰጥ የሚያለመልም እስኪ መዋደድ በመልካም መተሳሰብ ምን ያህል ነው ሰላም የሚሰጠው? እሱን አይነት ሐሳብ ይዘን እንቀጥል እና ይህንን አይነት እንትኖች የውሸት በሽታን ስርጭቱን ለመቆጣጠር መንግስት ዘመቻ ማድረግ ያስፈልገዋል። የበሽታ ወረርሽኞችን እንግዲህ መከላከል በዘመቻ እንደሚከናወን ሁሉ መንግስትም በዘመቻ በሀገራችን ላይ ያለውን የውሸት ወረርሽኝ በሽታ ስርጭቱን ለመቆጣጠርና በዚህም የሚደናገሩት ወንድሞቻችንን ለመጠበቅ ሲባል በተለይ እዚህ ሀገር ውስጥ ያሉ እንደ ፈታይደሊ አንድ አፍታ ምናምን የሚባሉ ተምኔላቸው እንደው እኔ በግልጽ የማያውቃቸው ስለሆኑ ነው እና ሌሎችም አሉ። የማያውቃቸው ከሆነ የሚያውቅበትን መንገድ ሰው ይጠቁም። አይ ሆን ብዬ ነው ካለ ደግሞ ይሄን ነገር እሱ ራሱ ፍቃደኛ ነው ማለት ነው። ይሄ አንድ ሰውም ቢሆን ለመጎዳቱ መንግስት ራሱ እንትን ይላል፣ እርምጃ ይውሰድ፣ ማድረግ ያለበትን ነገር ሁሉ ያድርግ። ሁሉም የተጠለፈና የተላላኪነት በሽታ ተጠቂዎች ያው የበዙበት አካሄድ ነው አሁን ላይ እያየን ያለ ነው። ስለዚህ ይህንን ተላላኪነት በሽታ ያጠቃቸውን ሰዎች ደግሞ አንድ ተከታዮቻቸው ይህንን አውቆ ማስተካከል ከተቻለ ማስተካከል፣ ካልሆነም ደግሞ ከእንደዛ አይነት ሰዎች መሪ አድርጎ ከፊት መሄድ ማቆም ማስተካከል ይኖርብናል ማለት ነው። በፍሬው የማይገለጥ ስምና ዝናም ሊኖር አይገባም ነው ይሄ። በፍሬው የማይገለጥ ነፃ አውጪ ነኝ ብሎ ገዳይ የሚሆን ሰው ገዳይ ብለን በገዳይነቱ መጥራት ስሙና እንትኑ የማይገናኝ ከሆነ እዚህ ጋር ትኩረት ልንሰጥ ይገባናል። ፍሬ አልባ ስምና ዝና መስጠቱ በራሱ የባንዳነት የምስክር ወረቀት እንደ መስጠት ነው። ወይንም በተላላኪነት ያለን ሰው እውቅና እንደ መስጠትና ተላላኪነቱን እንደ ማጠንከር ነው። ፕሮፌሰር ብለን ከፕሮፌሰር ጋር የተያያዘ የኔን ችግር የእናንተን ችግር የሀገርን ችግር የሚፈታ አሁን ያለንበትን ደብዘዝ ያለውን ብርሃን ወደ ፍክት ያለ ብርሃን የሚቀይር አሁን ያለውን በእግር መጓዝ ወደ መኪና ከመኪናም ወደ ተሻለ ነገር የሚቀይር አሁን ያለውን የመብራትና ወይም በእንጨት የምንጠቀመው ነገር ወደ የሚቀይር እሳቤውንም አመለካከቱንም ደግሞ ቢሆን ዝግጅታችንና አቅማችን ድሮን ካለ ድሮን ሳይበር ዋር ካለ ያንን የሚመጥን ዝግጅትና አካሄድን እንድንሄድ የሚጠቁመን የሚያነቃን ተስፋ የሚሰጠን እንጂ የሚያገዳድለንና እኛን በማገዳደል ላይ የተመሰረተ ፕሮፌሰርነት አይ ቲንክ የላኩት ካልሆነ የሀገር ልትሰጠው የማይገባ ሰዎች ቢሰጡትም እኛ በዛ ስሙን መጥራት የለብንም። ለእኛ ገዳይ ከሆነ ገዳይ ብለን መጥራት አለብን።
ለኛ በቃ ባንዳ ከሆነ ባንዳ፣ ዘራፊ ከሆነ ዘራፊ፣ መንገድ ዘጊ ከሆነ መንገድ ዘጊ ማለት አለብን እንጂ ነፃ አውጪ የሚለውን የነጃዊሳን አይነት ፋኖ ነኝ ብሎ ፋኖ ብሎ መጥራት ስህተት ነው ብለውም ለዛ ነው እሱ ፋኖ ነኝ ብሏል። ምክንያቱም ነውርም ለሱ እኮ ጌጡ እኮ ያንን እኮ ሸጦ ገንዘብ እያገኘበት ያንን እኮ አከራይቶት ጠባቂም ከሌላ ተመድቦለታል እኮ እዚህ ካለው ሰው ጋር እኮ አይገናኝ። ይሄም ሰውማ ሊያስበላ እኮ ሰው ለሱ ፋኖ ነው ያ ስም። ለኛ ደግሞ ይሄን ስም ይዘህ ብትመጣም አንተ ባንዳና አንተ ገዳይና የሚስተካከል ምንመን ያለምን ሁናቴ ሁሉ እያየን የኛና የሌሎችን ተሳትፎ እያየን ወደ በጎ እያደላን እንሂድ። ለትዝብት ያክል ምን ተወራ ምን ተባለ የሚባለውን በሰውነት አቅም ብናይና ብንሰማ ችግር የለውም። በዛ መልኩ እንጓዝላለሁ። ኢትዮጵያ ታበጽሕላዊ በእግዚአብሔር። ሰላማችሁ ይብዛ። ሰላም ሁኑልኝ። በያላችሁበት ስኬታችሁ ይሁን። ዶክተር ሳይድ ምክንያት ቴን ሁላችሁም እዚህ ያላችሁ እንግዲህ ነብዩ ዳዊት ተባረኩ። ሰላም ኢትዮጵያ ኢትዮጵያዬ፣ ሰላማችሁ ይብዛልኝ። ደህና ደሩ። ኢትዮጵያ ግን እንደምትቀጥል እርግጠኛ ነኝ። ብዙ ገለባ አለ አሁንም የሰበሰብነው የምናቃጥለውን እናቃጥላለን። የእናንተ እናት አባቶች ነው ያሉት፣ እኔም የሰማሁትን ነው። ቻው